አንድ ዝሆን ገላዋን በወንዝ ይታጠብና መንገድ ይጀምራል። ከመሻገሪያ ድልድይ እንደደረሰም አንድ መላ አካሉ በጭቃ የተጨማለቀ አሳማ ከፊት ለፊቱ ሲመጣ ይመለከታል። ይህን ጊዜ ዝሆኑ ዞር በማለት አንዱን ጥግ ይዞ በጭቃ የጨቀየውን አሳማ ያሳልፍና መንገዱን ይቀጥላል። ከቆይታ በኋላም አሳማው በእብሪት ተወጥሮ ለጓደኞቹ አያችሁ አይደል ምን ያህል ትልቅ እንደሆንኩ፣ ዝሆኑ እንኳን ሳይቀር እኔን ስለሚፈራኝ ጥጉን ይዞ ያሳልፈኛል በማለት ይጎራል። ታዲያ የአሳማውን ንግግር የሰሙ ጥቂት ዝሆኖችም ጓደኛቸውን እውን ያደረገው ነገር በፍርሃት የመነጨ ነው ሲሉ ይጠይቁታል። ዝሆን ግን ፈገግ ብሎ እንዲህ አለ፣ አሳማውን በቀላሉ በእግሬ ልጨፈልቀው እችል ነበር። ይሁንና እኔ ንጹህ ስሆን፣ አሳማው ግን ሲበዛ የቆሸሸ ነበረ። እሱን ልጨፍልቅ ብል እግሬ ይቆሽሽብኛል እና ይህን ሽሽት ነበር ከፊቱ ዞር ያልኩ አለ። ልብ በሉ፣ የምታመዛዝን ነፍስም እንደዚያው ናት። ከፍርሃት በመነጨ ስሜት ሳይሆን ከቆሻሻ ራሷን ለመጠበቅ ስትል ከአሉታዊነት ጋር ከሚኖር ግንኙነት ራሷን ታሸሻለች። በመሆኑ ቆሻሻን፣ የወረዳ ሀሳብ፣ ተራ ወሬ፣ ስድብን፣ ጥላቻን በቀላሉ ለማስወገድ ይቻላታል። ለእያንዳንዱ አመለካከት፣ አስተያየትና ሁኔታ ምላሽ መስጠት አይጠበቅብን። ሁሉም ሰው ሆነ ሁሉም ነገር ጊዜና ትኩረት ሊወስድ የተገባው አይደለምና ከፊቱ ዘወር በል።